ሰላም ተማሪዎች፣ አሁን የምናየው ከአራቱ የፎክሎር ዘውጎች ውስጥ ሁለተኛ የሆነውን ሀገረ ሰባዊ ልማድን ነው። ልማድ ስንል አንድ ማህበረሰብ በረዥም ዘመናት ማህበራዊ ህይወቱ ያዳበራቸውን ከትውልድ ወደ ትውልድ የሚተላለፉ ነባርና ገናን ድርጊቶችን ማለታችን ነው። ቶርሰን ይህን ዘውግ በአራት አበይ ክፍሎች ከፍሎታል። እነዚህም አንደኛ ፌስቲቫልና ክብረ በዓል፣ ሁለተኛ መዝናኛና ጨዋታዎች፣ ሶስተኛ ሀገረ ሰባዊ መድኃኒት፣ አራተኛ ሀገረ ሰባዊ ሃይማኖት ናቸው። ክብረ በዓላት ስንል ወቅታዊ ማህበራዊና ሃይማኖታዊ ሊሆኑ ይችላሉ። ለምሳሌ የወላይታ ብሔረሰብ የመስቀል በዓልን እንውሰድ። ይህ በዓል የአሮጌ ዓመት ማብቂያና የአዲስ ዓመት መባሻ ሽግግር ነው። አንደኛ ዝግጅቱ ከ3 ወር በፊት ቀድሞ ይጀመራል። ይህም በሬ ማርለብ፣ እንሰት መፋቅ የመሳሰሉትን ክንዋኔዎች ያካትታል። ሁለተኛ ክወናው ነው። ክወናው ስንል ወጣቶች ጉሌ የተሰኘ እንጨት ሰብስበው ሽማግሌዎችን አስባርከው ይለኩሱታል። በዚህ እሳት ዙሪያ ሀያለኬ የሚባለውን ባህላዊ ጨዋታ ይጫወታሉ። ሶስተኛ ፋይዳው ነው። ከእምነት ባለፈ እርቅ የሚወርድበት፣ የጣሉ ባልና ሚስቶች የሚታረቁበትና ማህበራዊ ትስስር የሚጠናከርበት ነው። ጨዋታዎች ደስታን ከመስጠት ባለፈ ብልሃትን፣ አካላዊና አእምሯዊ ብቃትን ማጎልበቻ መንገዶች ናቸው። ጆርጅስ 1972 እንደሚሉት ጨዋታዎች የሰው ልጅ ባህሪያት መገለጫዎች ናቸው። ለምሳሌ ገና ጨዋታ፣ ፈረስ ጉግስ፣ ገበጣና ዶንጋ ይጠቀሳሉ። እነዚህ ጨዋታዎች ማህበረሰቡ ራሱን እንዲከላከልና የዓላማ ጽናት እንዲኖረው ያደርጋሉ። ሀገረ ሰባዊ መድኃኒት ስንል ማህበረሰቡ በአካባቢው ከሚገኙ እጽዋትና እንስሳት ለመፈወሻነት የሚጠቀምበት የረጅም ዘመን ጥበብ ነው። አንደኛ አይነቶቹን እንመለከታለን። ተፈጥሯዊነት አላቸው። ይሄውም ከቅጠል ወይም ከእንጨት የሚዘጋጁ ናቸው። ሃይማኖታዊ ጸበልና አስማታዊ ክታብ ድግምት ሊሆኑ ይችላሉ። ሁለተኛ ሀገረ ሰባዊ መድኃኒቶች አብዛኛውን ጊዜ ምስጢር ናቸው። ምስጢር የመሆናቸው ምክንያት አንደኛ መታደሪያ ስለሆኑና እንዳይረክሱ በሚል፣ ሁለተኛው ደግሞ መድኃኒቱ መጉጃም ጭምር ሊሆን ስለሚችል፣ ሶስተኛ የመፈወሻ ግብአቶቹ አስቀያሚ ሊሆኑ ስለሚችሉና አራተኛው ባለሙያዎቹ በሚማሩበት ጊዜ የሚፈጽሙት መሐላ ስላለ ነው። ሀገረ ሰባዊ ሃይማኖት በዕለት ተዕለት እንቅስቃሴ ውስጥ የሚገለጽ የእምነትና የስርዓት ስብስብ ነው። በቤተ ጸሎትና በሃይማኖት መጽሐፍት የማይመሩ ነገር ግን ማህበረሰቡ በጥብቅ የሚያምናቸው ጉዳዮችን ያካትታል። ለምሳሌ ማህበረሰቡ በቀኝ ወይም በግራ ጎን መነሳት፣ ለዓይን ቅንድም መንቀጥቀጥ፣ ለእጅ ማሳከክ፣ ለውሻ ማላዘን፣ ለጉጉት ጩኸት፣ ለደንቀራ መራመድ፣ ለዝናብና ፀሐይ በአንድ ጊዜ መምጣት ወዘተርፈ የሚሰጣቸው ትርጉሞች በዚህ ስር ይጠናሉ። ተማሪዎች ዛሬ ስለ ሀገረ ሰባዊ ልማድ ሰፊ እውቀት አግኝተናል። እነዚህ ልማዶች አንድን ማህበረሰብ ማንነት፣ ስነልቦናዊና ማህበራዊ መዋቅር በግልጽ የሚያሳዩ ናቸው። በቀጣይ ትምህርታችን ስለ ሀገረ ሰባዊ ትውን ጥበባት የምንነጋገር ይሆናል።